ሰበር መረጃ ጆሲም እንደነ ጃኒና እንደነ ኢቫንስ ሁሉ በፖሊስ ቁጥጥር ስር መዋሉን ተሰምቷል። ሰላም ሰላም ዩቲዩብ፣ ዛሬም አነጋጋሪና አዝናኝ የሆኑ ቪዲዮዎችን ወደ እናንተ ይዘን መተናል። ለዚህ ቻናል እዚህ አዲስ ከሆናችሁ ሁላችሁም ይሄን ቻናል ሰብስክራይብ አድርጉ። ፈልጌው ነው፣ አስቸኳይ ነው፣ ሰብስክራይብ አድርጉ። ይሄ ቪዲዮም ወደ ብሶ እንዲዳረስ ቪዲዮ ላይክ በማድረግ ጀምሩ። ወደ ቪዲዮ የፌዴራል ፖሊስ ወንጀል ምርመራ ቢሮ እንግዲህ ከልብ እናመሰግናቸዋለን። የፌዴራል ፖሊስ ወንጀል ምርመራ ቢሮ እርምጃ ወስዷል። በተለይ በእነዚህ በቲክቶክ እንዲህ ያፈላችሁ እንዲህ ያለባችሁ ነበራችሁ፣ ያረጋጋልን፣ እግዚአብሔር ይስጣቸው። አሁን ደግሞ በነካጃችሁ አሁንም ለፌዴራል ፖሊሶች ይሄን ልጅ ደግሞ ሰሩልን፣ ይሄን ልጅ ሰሩልን፣ እግዚአብሔር ሰሩልን። በቃ ልጄ የሌለበት ሀገር አረጋችሁት። ትውልድ 130 ሚሊዮን ህዝብ እኮ ያለ እኮ አይመስላችሁ? ቲክቶከሮች ልጄ ማምን አረጋ ልጄ ፍሪክ እኮ ነው። ተረጋጉ፣ በቃ ተረጋጉ። እንዲህ በቃ ፊን እኮ ነው ያረጋችሁት። አልቻለም እኮ አቃታችሁን እኮ። እግዚአብሔር ይስጣችሁ ፌዴራል ፖሊስ ወንጀል ምርመራ ቢሮ ፌዴራል ፖሊሶች በጣም ነው የምናመሰግናችሁ። አፋጣኝ እርምጃ ተገቢ ልጄ የችግድሮን እግዚአብሔር ይስጥልን። እናንተ ዋጠጥ ቁጭ በሉና እስር ቤት። ቀጣይ ደግሞ ይሄንን ጅል ውሰዱና ሰሩልኝ። ኮመንት እናንብብ እስቲ። የዝንጀሮ መብት የማይከበርበት ሀገር አንተ ይሄን ኮመንት የጻፍከው ነብስ አይማርም። በእለቱ የተመቸ የሶስት ሰዎች አለባበስ ከሴቶችም ከወንዶችም ሶስት ጥራልኝ። ከሴቶች ጆሲ አብዬ ልኮ ቃኝ ነገር እኮ ጆሲም ምን ላይ ሰጥቷል፣ እከሳለሁ ምናምን እያለ ነው። እኔ ውስጥ ነገሩ በህግ ያስጠይቃል። ይሄን ቪዲዮ አይተና እንዴ እንመለስ። በእለቱ የተመቸ የሶስት ሰዎች አለባበስ ከሴቶችም ከወንዶችም ሶስት ጥራልኝ። ከሴቶች ጆሲ እንግዲህ ቤተሰቦች ቪዲዮ እንዳያችሁት ነው። እኔ ወንድ ልጅ ነኝ፣ ሴት አይደለሁም። ትልቅ ሚዲያ ላይ የማይጠበቅ ነገር ነው ያየሁት። በ48 ሰዓት ውስጥ ይሄ ቪዲዮ ወርዶ የይቅርታ መግለጫ ካልሰጣችሁኝ ነገሩን ወደ ህግ እንደምወስደው ላሳስብ እወዳለሁ። ሁላችሁም ሼር እያደረጋችሁ አድርሱላቸው። ቴንክ ዩ። በቃ ቢቢር ሸቤ ሊገባ ነው። ሁሉም እኮ በቃ ሸቤ ገብቷል እኮ። ግን አብዛኛው ሰዎች እንትን እያሉት ነው፣ የዘራውን ያጨርከው እያሉት ነበረ። አዶናይ ላይ ቀልዶ ነበር ከዚህ በፊትና እስቲ ነው ቪዲዮን። አንተም ነው ምንም አታውቅም ነው አንተ 5 ዓመት ሙሉ አንተንም አታውቅም፣ አዶናይም አታውቅም። እንዴት ነው ሙሉ ነበር? ሴቶች ጆሲ እንግዲህ ቤተሰቦች ቪዲዮ እንዳያችሁት ነው። እኔ ወንድ ልጅ ነኝ፣ ሴት አይደለሁም። ትልቅ ሚዲያ ላይ የማይጠበቅ ነገር ነው ያየሁት። በ48 ሰዓት ውስጥ ይሄ ቪዲዮ ወርዶ የይቅርታ መግለጫ ካልሰጣችሁኝ ነገሩን ወደ ህግ እንደምወስደው ላሳስብ እወዳለሁ። ጆሲ ምን እሺ ነው እንዴ? አንተ ስቀልድ ኖርማል ነው፣ ሌላ ሰው ሲቀልድ ህግ ምናምን አረ አይመጣውም። ፍታ እንዴ ተጠበቅ ነገር ነው ያየሁት። በ48 ሰዓት ውስጥ ይሄ ቪዲዮ ወርዶ የይቅርታ መግለጫ ካልሰጣችሁኝ ነገሩን ወደ ህግ እንደምወስደው ላሳስብ እወዳለሁ። ሰላም መንግስትን በፋርነት መጠርጠር ሊያስጠይቅ እንደሚችል ያውቃሉ እንዴ? ሰማ አቢ ቀለደብኝ ብሎ አንዱ ሊከሰው ነው። አቢ መንግስትን በፋርነት መጠርጠር ራሱ እንደ ሽብር ወንጀል ነው ያስከስሳል። አንተ አትሳፈጥ። ኢማጂን ከሰሰው ነው እንደው ፍርድ ቤት መመላለስ ደስ ስለሚለኝ ከሰሰው አቢ ነገሩ በህግ የሚያስጠይቅ ነው። ፋሚሊ ይሄን ቪዲዮ አይተነው እንመለስ። የሶስት ሰዎች አለባበስ ከሴቶችም ከወንዶችም ሶስት ጥራልኝ። ከሴቶች ጆሲ እንዳያችሁት ነው። በ48 ሰዓት ውስጥ ማለትም 1 ወር ከ15 ቀን ሰጥቻችኋለሁ። ሁለት ቀን ብቻ ነው 48 ሰዓት በሁለት ቀን ምን ያደርጋሉ? እሺ ከትልቅ ሚዲያ አርቲስት ቲቪ ነው ግን ከትልቅ ሚዲያ እንደዚህ አይነት ነገር አልጠበቅኩም። በ48 ሰዓት ውስጥ ይቅርታ ካልጠይቃችሁ እኔ ወንድ ነኝ ማለት አለብኝ። እኔ ወንድ ነኝ። ውጥሽኝ አረሳለሁ እኮ ይቅርታ ካልጠይቃችሁ ነገሩን
ወደ ህግ ወስደዋለሁ። አይ ሰይፈ በቃ ቲክቶከሮችን አያልፋቸውም። አንድ ነገር ከሰሩ ስተት ከሰሩ በቃ ሰበር ዜና ሰምቷል። ኢቫን ድሪስና ጃኒን ጨምሮ 5 ግለሰቦችን በቁጥጥር ስር መዋሉና ምርመራ እያካሄደ እንደሆነ ፖሊስ አስታውቋል። በ20ኛው ጂፓወር ክሬቲቭ አዋርድ ላይ ከህዝብ ስነ ስርዓት ባህል እንዲሁም ደግሞ ሞራል ያፈነገጡ አለባበሶችን እየለበሱ በተለይም ደግሞ ሰውነትን በዝርዝር የሚያሳዩ አለባበሶችን የለበሱና ይበልጥ ደግሞ በሚሊዮኖች በሚከታተሉት የቴሌቪዥን ጣቢያ ላይ መተላለፉ ይበልጥ ስጋት ፈጥሯል ሲል ፖሊስ አስታውቋል። በቁጥጥር ስር ከዋሉ ግለሰቦች መካከልም አለባበሱን የለበሱ እንዲሁም ደግሞ ፕሮግራሙን ያዘጋጁና ፕሮግራሙን በስፖንሰርነት የደገፉ ግለሰቦችን ነው በቁጥጥር ስር ያዋለው። እንደሚታወቀው 20ኛው ቲክቶክ ክሬቲቭ አዋርድ ከተዘጋጀ በኋላ በርካታ አለባበሶች እንግዲህ ሲያነጋግሩ እንዲሁም ደግሞ ህዝብን ስጋት ላይ ጥለው እንደነበር የሚታወስ ነገር ነው። በተለይ ኢቫን ድሪስና ጃኒ እንዲሁም ደግሞ የመሳሰሉ አለባበሶችን ለብሰው የነበሩ ግለሰቦች በይበልጥ መነጋገሪያ ሆነው እንደነበረና ህዝቡን አስቆጥተው እንደነበረ የሚታወቅ ነው። ፖሊስም እነዚህን ግለሰቦች በቁጥጥር ስር አውሎ ምርመራ እንደጀመረ አሳውቋል። አዳዲስ መረጃዎች ካሉ በድጋሚ ይዤላችሁ እመጣለሁ። የፕላስ ምልክቷን ተጭናችሁ ቤተሰብ ሁኑ። መልካም ቀን። በቃ ኢትዮጵያ ውስጥ ቲክቶከር ላይ ኖር ነው ማለት ነው። ሁሉም ወደ ሸቤ እየገባ ቀጣይ ማን እስቲ ይገምቱ ይሸለሙ። ሰላም ጤና ይስጥልኝ። የኢትዮጵያ ወጣቶች ማህበራዊ ሚዲያ ተጽዕኖ ፈጣሪዎች ማህበር አባላቶች ነን። ሰሞኑን እንግዲህ ስትመለከቱት እንደነበረው የማህበራችን አባል የሆነው ዮሐንስ ደግሞ ጃኒ በቲክቶክ ስሙ እንደምታውቁት ከተያዙት ውስጥ አንዱ ነው። የተያዘበት ምክንያት ደግሞ የክሬቲቭ አዋርድ ላይ ከባህላችን ትንሽ ወጣ ያለ ልብስ አለባበስ ለብሶ ቀርቦ ነበር። በዚህ ይቅርታ ጠይቆን ነበር አይደል? እንግዲህ የማህበራችን አባል እንደመሆኑ መጠን ከማህበራችን ከሚያገኛቸው ጥቅሞች መካከል አንደኛው ይሄ ነው። ከወጣን እንደዚህ የማይሆኑ ስራዎች ሲኖሩ ማውገዝና ከዚህም በተጨማሪ ይቅርታ በጠይቀበት ሰዓት ደግሞ ይቅርታውን ተቀብለን ከጎኑ መቆም ነው። እንደሚታወቀው ጃኒ በተለያዩ ሶሻል ሚዲያ አካውንቶች ላይ ይቅርታ መጠየቁን እንግዲህ አስተላልፈው ነበረ። ያው ይቅርታውን እኛ ተቀብለናል፣ እንደ ማህበር ተቀብለን ሌሎቻችሁም ደግሞ ኢትዮጵያ ማህበረሰብና እንደዚሁም ደግሞ ኢትዮጵያ ፌደራል ፖሊስ ይቅርታውን ተቀብላችሁ ይሄን ልጅ በነጻ እንድታስወጡትና ከስህተቱም እንዲማር ለሌሎችም መማሪያ እንዲሆን ስንል እዚህ ጋር በሶስታችን መካከል እንግዲህ ይቅርታውን ተቀብለን እናንተ ተቀበሉት የሚል መልእክት ለማስተላለፍ ነው እዚህ ጋር የተገኘ ነው። ማህበሩ አባል ያልሆናችሁ ማህበሩ አባል በመሆን አዲሲቷን ኢትዮጵያን አብረን እንፍጠር ለማለት እወዳለሁ። አመሰግናለሁ። አዎ ጃኒ የይቅርታ ቪዲዮ ሰርቶ ነበር፣ ግን እንዲህ እንዳሰሩት እኔ እንጃ። ሰበር መረጃ ጆሲም እንደነ ጃኒና እንደነ ኢቫንስ ሁሉ በፖሊስ ቁጥጥር ስር መዋሉን ተሰምቷል። ያውላችሁም እንደምታውቁት እነ ጃኒና ኢቫንስ እንዲሁም ሌሎቹ በቲክቶክ ክሬቲቭ አዋርድ የኢትዮጵያን ባህልና ወግ ባልጠበቀ መልኩ ልብስ ለብሰው መምጣታቸውን ተከትሎ በፌደራል ፖሊስ ቁጥጥር ስር ውሎ ምርመራ እንደተከፈተባቸውም የሚታወቅ ነው። እነ ጃኒና እነ ኢቫንስ እንዲሁም ሌሎቹም ከታሰሩ በኋላ ቁጥጥር ስር መዋሉን ተሰምቷል። በዚህ ጉዳይ ላይ ተጨማሪ መረጃ የማገኝም ከሆነ የማሳውቃችሁ ይሆናል። መረጃውን ለመከታተል ፎሎ ማድረግም አይረሳ። እስቲ ስለዚህ ጉዳይ ምን ትላላችሁ? ሀሳባችሁን መስጠት ትችላላችሁ። እንዴ ጆሲ እኮ አርቲስት ቲቪን ሊከስ እኮ ተፍ እያለ ነበረ እኮ እሱን ጉዳይ ሳይጨርስ እሱንም ሸቤ ያስገቡት። 130 ሚሊዮን ህዝብን የሚመራ መሪ ሲሰደብ አንድ ቀን ወጥተ ዘገባ ያልሰራ ደንቆሮ ሁላ ዛሬ ወጥተ ዘገባ ትሰራ። ዩቲዩብ ደንቆሮ መጫወቻ ነው። ፌስቡክ የደንቆሮ መጫወቻ ነው። ቲክቶክ የደንቆሮ መጫወቻ ነው። በጣም ነው የሚያሳዝነው። እነ ሰራዊት ፍቅሬ ማለት አቴንሽን ስክር መረሳት የማይፈልጉ በቃ መረሳት አይፈልጉ። ምንም ውስጥ ነው የሚገቡት። ትላንትና የዋትን ሽንሽን ቀሚስ ለብሰው ሲያጎበድዱ ነበረ። ምንም ችግር የለባቸውም። አሁንም አላችሁ ብልጽግና እነሱን እንደ ድግስ ትልቅ የምትጠሯቸው ሰዎች በጣም ነው የምትገርሙት። እሱ ብቻ አይደለም፣ ስለ ሀገራችሁ አንድ መልካም ነገር ስለ ግድቡ ወይ ስለ ኮሪደር ስለ አንድ ነገር መናገር የሚያተናነቃችሁ ሰዎች ስለመሰገጥ አለመሰገጥ ዩቲዩብ ላይ ዘገባ ትሰራላችሁ። ምን ያህል ደንቆሮ እንደሆናችሁ ነው የምታሳፍሩት። ስለ ሀገራችሁ አንድ መልካም ነገር መዘገብ ከብዷችሁ ልጁ መሰገጥ ነው ብሎ አለ፣ ተሳካለት። በቃ ስህተት ነው ደግሞ አለና ደግሞ ጥፋት ነው ይቅርታ አድርጉልኝ ብሎ ይቅርታ ጠይቅ። እናንተ ገና ዘጋት መሰገጥ ልክ ነውን ምናምን ብላችሁ ምን አይነት ደንቆሮ እንደሆናችሁ ነው የምታሳዩት። በነገራችን ላይ ስለ ሀገራችሁ አንድ ስለተሰራ መልካም ነገር መሪ 130 ሚሊዮን ህዝብን የሚመራ መሪ ሲሰደብ አንድ ቀን ወጥተ ዘገባ ያልሰራ ደንቆሮ ሁላ ዛሬ ወጥተ ዘገባ ትሰራል። ደንቆሮች ናችሁ ሁላችሁም የሰራችሁ ደንቆሮ መሀይም በጣም ነው የምታሳፍሩት። እና ሰራዊት ፍቅሬ ምናምን እነዚህ ትላንትናም ሲያሽቋልጡ ነበር፣ ዛሬ የሚያሽቋል ነገም እንደዛው ናቸው። ምንም ትውልድ ጠፋ አልጠፋ አገኙ አጡ ዋና ከኪሳቸው አይጉደሉ። በጣም ታሳፍራላችሁ። እኛ የምንፈልገው በነገራችን ላይ ህግን መንግስትን ታከብራለህ፣ ህዝብን ታከብራለህ። አላከብርም ካልክ እንድታከብር እንድትደረግ እናደርግሃለን። ከዛ ውጪ ያንተን እውቀት ያንተን ፍልስፍና በዳቦ ብለው እዛ ውሃ ጠጣ። አሳፋሪ ሁላ። ግን አንዳንድ ሚዲያዎች ምን እሺ ነው ስንት የሚዘገብ ነገር እያለ ስለ ሰግጥ ምናምን በቃ ዘገባ ስራዬ ብለው ይዞታል። አሁንማ ሰግጥ አዶናይ ሰግጥ አለ በቃ ሚዲያው በጠቅላላ
ዘገባው ይሄ ብቻ ነው። ስግጥ ፍምስ ነው። ፍምስ ማለት ነው ማለት ፌመስ መሆን ቢንግ አሮጋንት ባለጌ መሆን ነው። እንደ ልብ መሆን ነው። ጋጠወጥነት ነው ፌመስ የሚያደርገው ሰው ጋጠወጥነሽ ማለት ነው እንጂ ኦኬ። አሁን ላይ እኛ ወጣቶች ያለን ነገር አንድና አንድ ነገር የተረፈን ነገር ያለን ኦፖርቹኒቲ ምንድነው? ሶሻል ሚዲያና ሶሻል ሚዲያ ብቻ ነው። እንደዚህ የምታወሩ ሰዎች እያንዳንዳችሁ ዩቲዩብ ትሰራላችሁ፣ ቲክቶክ ትሰራላችሁ፣ ራሳችሁ እኮ ሰግጣችሁ መታችኋል። በቃ የመሰገጥ ትክክለኛ ትርጉም እኮ እናንተ እያረጋችሁት ያለው ነገር ነው። በቃ ወደታች እንድትወድቁ ለማድረግ ግን በነፃ ነው ምክር የሚሰጣችሁ ማለት ነው። ገብታችኋል? ምን ስለሆነ በቃ እንደ ግዴታ ነው እንዴ እናንተ ምክር መስማት? ምን ኦፖርቹኒቲ እስኪ ያለን እኛ ምን ተስፋ አለን ከሶሻል ሚዲያ ውጪ ኢትዮጵያ ውስጥ ያለን ወጣቶች ማለት ነው። እሱ እኮ ማለት የፈለገው በቃ ለዓላማችሁ ጽኑ ዓላማ ጽናት ሌላ ቃል አለው እንዴ? ያንቺን ቃል መጠቀም አንፈልግም እኛ። በቃ ወጣቱ ውስጥ ሰርጾ የሚገባው ቋንቋ ይሄ ነው። አሁን የወጣቱ ቋንቋ ይሄ ነው። ደድቡ ያለው በቃ ተናግሯል እኮ። ለእንዳንቺ አይነት መጥፎ ድምጾች አሁንም ደደብ ነኝ እኔ። ለእንዳንቺ አይነት መጥፎ ድምጾችን አልሰማሽም። ማስተር ቤት የማያደርግ ብዙ ወጣት አለ ሰልፍ ኮንትሮል ስላለ። ሴክስ የሚለውን ቃል ሰርች በማድረግ በዓለም ሁለተኛ ነን። ከዚህ በላይ ፕሩፍ ምን አለን? ሰግጥ ፈምስ ብሎ ሚሊዮን ብር የሚያገኝ መኪና የሚሸለምና መጅራት መጥቶ ሚሰርቅ መካከል ልዩነት የለው። በጣም ትላልቅ ሰዎች የምንባል ጭራሽ የሃይማኖት አባቶች አረ ጥሩ የሚሰራን ሰው ማበረታታት የለብንም? አልገባኝም። ለምንድን ነው ሰውን ለመጣል እንደዚህ የምንጠራው? እኔ አልገባኝም። ደራሲ በድሉ ዋቅጅራ ሰግጥ ፈምስ የተሰኘውን እንቅስቃሴ መንግስት እንዲያግደው ጠየቁን። ድንቁርናን ድፍረትንና ንቀትን መለያቸው ያደረጉ ግለሰቦች የእያንዳንዱ ሰው ህይወት የጋራ ፕሮጀክት አይደለም። የኔ ህይወት ራሴ እንደምፈልገው ነው መመራው በቃ። እስቲ ለዚህ መልስ አንድ ልጅ ቪዲዮ ሰርቷል። እስቲ እንየውና ማን ነው ትክክል እናንተ ኮሜንት ላይ ትጽፋላችሁ። ስግጥ ፍምስ ነው። ፍምስ ማለት ነው ማለት ፌመስ መሆን ቢንግ አሮጋንት ባለጌ መሆን ነው። እንደ ልብ መሆን ነው። ጋጠወጥነት ነው ፌመስ የሚያደርገው ሰው ጋጠወጥነሽ ማለት ነው እንጂ ኦኬ። አሁን ላይ እኛ ወጣቶች ያለን ነገር አንድና አንድ ነገር የተረፈን ነገር ያለን ኦፖርቹኒቲ ምንድነው? ሶሻል ሚዲያና ሶሻል ሚዲያ ብቻ ነው። እንደዚህ የምታወሩ ሰዎች እያንዳንዳችሁ ዩቲዩብ ትሰራላችሁ፣ ቲክቶክ ትሰራላችሁ፣ ራሳችሁ እኮ ሰግጣችሁ እሺ። ያው እንደው ማን ይሙት ከዚህ በላይ ትውልድ መግደል አለ? ከዚህ በላይ ሶሻል ሚዲያ ብቻ ነው አማራጭክ፣ በሶሻል ሚዲያ ብቻ ነው ተስፋችን ብሎ እንግዲህ አፉን ሞልቶ እንግዲህ ከዚህ እያወራ ሰምታችኋል። ከዚህ በላይ ድድብና አለ? ሌላ ህይወት የለም። በቃ ላንተ እንደዛ ነው። ስለዚህ አዶናይ መጥቶላችሁ ደድቡ ሰግጡ ሲል ተመቸ። በቃ በአይን ሚስ ይፈመሳል። ከዛም በቃ ሰው ይኮናል። በቃ አለቀ። እንደዛ ነው። ሌላ ህይወት የለም። የቀን ሰራተኛ፣ ዶክተር፣ አስተማሪ፣ ኢንጂነሩ ምንም በል ነጋዴ፣ ስንት አይነት ህይወት አለ እኮ። የሚያልፍለት አለ፣ ሁሌ የሚጋጋጥ አለ፣ እዛው ምን የሚኖር አለ። በቃ ብዙ አይነት ህይወት እኮ አለ እንዴ። አሁንማ ዶክተሩ ነው እየሰገጠ ነው። ከዚህ በላይ ሰው መግደል የለም እኮ። የሆነ ትውልድ ማፍረስ የለም። ሶሻል ሚዲያ ነው ያለ ምርጫ፣ እሱ ብቻ ነው አለቀ። ስለዚህ አቀለለላችሁ ማለት ነው። ይሄ ነው በቃ። ሌላ ዓላማ የለህም ምንም። ሁሌ ደግሞ የምታወራው አንተም አዶናይ ልክ አይደለም ሐሳቡ የሚሉትን ሰዎች ሐሳባቸውን እንደቀመቀም ክፋት ነው፣ ምቀኝነት ነው። እናንተ እንደዚህ ሆናችሁ ከማለት ውጭ ሌላ ምንም ኮንተንት ራሱ የለም የምታወራው። ሁሌ አዶናይ ነው ነገር የሚናገሩን ሰዎች ትመጣለህ፣ ምቀኛ እንትናችሁ እንትን ሌላ ነገር ሁሉ አትወራም። እሱ ያለህን እንደ መጽሐፍ ቅዱስ ቃል ወይ የሆነ እምነት አባተ ተቀበለ። ለምን እንዴት ነው ብለህ እንዴት አታገናዝብ? ምን ይላል ራሱ ቪዲዮ ላይ ቅድም አልጨረስኩላችሁ። ከዓለም ሁለተኛ ወይ አንደኛ ነች ኢትዮጵያ ምናምን ብሏል አዶናይ እና እሱ ደግሞ ይለዋል። እሱን ነገር ለመፍታት ተፍተፍ እያለ ነው አይነት ነገር ነው መሰለኝ። ሲጀመር እንዲህ ስለተባለ ዝም ብለህ እንዴት ታምናለህ? ለምን እንዴት አትልም? 80% ህዝቡ የአዲስ አበባ ውጪ ነው እኮ የሚኖረው። ክፍለ ሀገር የሚኖር ህዝብ ያለበት ሀገር ላይ እንዴት ነው አንደኛው ሁለተኛ ልንሆን የምንችለው? እና ስንት ያደጉ ሀገራት ስልክ የተሟላበት ነው፣ ስንት አይነት ነውር የሚካሄድባት ዓለም ላይ ኢትዮጵያ አንደኛና ሁለተኛ ነች ስትባል ራሱ እንዴት ታምናለህ? ስለተባልክ ብቻ 80% ስልክ አይቶና ሶሻል ሚዲያ ምን እንደሆነ የማያውቅበት ሀገር ላይ እየኖርክ አንተና እኔ ያወቅን ማለት ሁሉም ያውቅ ይመስላል። ሶሻል ሚዲያ ምናምን ስልክ ምናምን ያለው ይመስላል። እንዴት ለምን እንኳን አትልም? ዝም ብላችሁ መታችሁ ሐሳብን ወይ በሐሳባት ሞግቱ፣ ፐርሰናል ታረጉታላችሁ። ፐርሰናል በቃ አንቺ ብለ ልጅቷን ቀጥታ ዳይሬክት እንጂ ሐሳቧን ሁሉ አይደለም እንትን ያልካት እንጂ ምንድነው የምትሉት? ፈታ በሉ በቃ ወጣቱ ፈታ ብሎ ሌላ ስንት አይነት ህይወት አለው። እኔም ሶሻል ሚዲያ እጠቀማለሁ አሁን እኮ ፖስት አደርጋለሁ፣ ምንም ችግር የለውም። ግን በቃ ብታዘቀው ብታበሩኝ አይገርመኝ አይደንቀኝ። ኮሜንት መጻፍ ስለሰለቸኝ ነው። ቀለ እንደዚህ ለደነዘዘ ሰዎች ኮሜንት መጻፍና እንዲህ ሀገር ስለሆነ ስለሚጦልበኝ እንዲህ እናገራለሁ እንጂ የተለያየ ቪዲዮ ላይ ሐሳቤን እሰጣለሁ እንጂ እንዳንተም አንድ ነገር ላይ እኝ ብዬ አዶነ እያልክ እንዳለሱ የሚናገሩ ሰዎችም እንደዚህ ምን ያህል መናገርም አያስፈልጉም። ምንም ከሶሻል ሚዲያ ውጪ ስንት የሚጣፍጥ ህይወት አለን። የሚገራርም ነገር ስንት ነገር ሳርግ ነው ያልኩት። ስፖስት እኮ የ2 ደቂቃ እና 3 ደቂቃ ፖስት እኮ ነው ያለኝ። ይኸው በቃ አለቀ። ሌላ ህይወት እኮ ስንት ህይወት ኖሬ ከ24 ሰዓት እኮ ስንት ህይወት ኖሬ እኮ ነው እዚህ ጋር ፖስት ያደረኩት።
ይሄ ሶሻል ሚዲያ ብቻ ብለህ ወጣቱንም አትግደለው። ስንት አይነት ህይወት አለ። ስለዚህ ፈታ በል አንተም ሌላ ኮንተንት ቀይር። አዶንያስ የሌለቀ ምን አባሉ ይጠነው በእንደዚህ አይነት ቆመ ልቀር ነው አንተ። ሁሉም ፖስትን ገብቼ አይቼዋለሁ። አዶኒን የተናገሩ ሰዎች ከመናገሩ ውጪ ሌላ ምንም የምታውቀው ነገር የለም እና ፐርሰናል አታርጉ። ፈታ በል ምናምን ይመች። እስቲ ማነው ትክክል? እስቲ ኮሜንት ላይ ጻፉልኛ። ፋሚሊ የዛሬ ቪዲዮአችን ይሄን ይመስል ነበረ። እንደወደዳችሁ ተስፋ አደርጋለሁ። እዚህ ጋር ሁለት ቪዲዮ አሉ፣ ያላያችሁ የገባችሁ ተመልከቱ። በቀጣይ ቪዲዮ እስከምንገናኝ ሁላችሁም በያላችሁበት ይመቻችሁ። ባይ